ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። አሁን በዚህ ሰዓት የተሰሙ ትኩስ አበይትና ሰበር ዜናዎችን ይዤ ቀርቤያለሁ። በቅድሚያም አርዕስቶቹን ጠቅላይ ሚኒስትር አብይ አህመድ ፍርድ ቤት አልቀርብም ብለው የፍርድ ቤት መጥሪያ መመለሳቸው ተሰማ። በቀጣይ የኢትዮጵያ ከፍተኛ ፍርድ ቤት ጠቅላይ ሚኒስትሩንና አዳነች አቤቤን በግዳጅ ፍርድ ቤት እንዲያቀርብም ተጠይቋል። አቶ ታዬ ደንደአ በፍርድ ቤት ያስነሱት አቧራም አልሰክን ብሏል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላ በኩል በአማራ ክልል የሚደረገው ውጊያ በእጥፍ እንደቀጠለ ነው። በጎጃም፣ ሸዋ፣ ጎንደርና ወሎ የፋኖ ኃይሎች መብረቂያ ጥቃታቸውን አጠናክረው ቀጥለዋል። የብልጽግና ጦር አዛዥን ጨምሮ በርካታ ሰራዊቱ የተደመሰሰበት ከፍተኛ ውጊያዎች በተለያዩ የአማራ ግዛቶች ተደርገዋል። የፋኖ ኃይሎች ከብልጽግና ሰራዊት ጋር በተለያዩ አውደ ውጊያዎች ገጥመው ድል ሲያደርጉም በተቃራኒው የአገዛዙ ኃይል እየከዳም የፋኖ ኃይሎችንም እየተቀላቀለ ነው። በሁሉም የአማራ ግዛቶች የተፈጸሙ ውጊያዎችን በዝርዝር ይዘነዋል፣ ተሰሙታላችሁ። በሌላ በኩል መዲናችን አዲስ አበባ ከፍተኛ የስጋት ጋሬጣ ውስጥ ነች ተባለ። አዲስ አበባ ከሰሞኑ ሊፈጠር የሚችል ከባድ ሁኔታ አለ፣ ህዝብ ሆይ ተጠንቀቅም ተብሏል። በአዲስ አበባ ሰማይ ላይ ያንዣበቡት የቱርክ የጦር አውሮፕላኖች ሚስጥራዊ ጉዳይ እጃችን ገብቷል። በዝርዝር መረጃውን ተሰሙታላችሁ። በሌላ በኩል የመንግስት ኃይሎች በህዝብ ማመላለሻ ባስ ላይ ተኩስ ስለመክፈታቸውና በርካቶች ስለመሞታቸው እንዲሁም በኦሮሚያ ክልል አዳማ መከላከያ ወታደር ፍለጋ ወጣቱን ማፈስ ስለመጀመሩም በመረጃ ሰዓታችን ተካተቱም አበይት ጉዳዮቻችን ናቸው፣ ታደምጣላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እንዲሁም ሀሳብ አስተያየታችሁን እንድትሰጡ እየጠየቅን በቀጥታም ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁን ቆዩ። በቅድሚያም ከሰሞኑን በአዲስ አበባ ሰማይ ላይ ካንዣበቡት የጦር አውሮፕላኖች እንጀምራለን። ከሰሞኑን ቦሌ ዓለም አቀፍ ኤርፖርት አንቶኖቮች ሲያርፉ ነው የሰነበቱት። እነዚህ አንቶኖቮች መነሻቸው ደግሞም ቱርክ ነው። የብልጽግናው መንግስት ከቱርክ ተተኳሽ ድሮን፣ ሌሎችንም ከባድ መሳሪያዎችን እያስገባ ይገኛል። እነዚህ የጦር መሳሪያዎችን የሚያስገባው የኢትዮጵያን ሉዓላዊነት ለመጠበቅም አይደለም። የደቡብ ሱዳን ታጣቂዎች በደቡብ ምዕራብ የኢትዮጵያ ክፍል ብዙ ኪሎ ሜትር ገብተው የወረዳዎችን ስም ለውጠው እያስተዳደሩም ይገኛሉ። ሰሜን ሱዳንም በአልፋካ በኩል ብዙ የጎንደር መሬቶችን ተቆጣጥራለች። የደቡብ ሱዳን ታጣቂዎች የኢትዮጵያን ድንበር አልፈው በጋምቤላ ግድያም እገታም ይፈጽማሉ። ጅቡቲ በአፋር ክልል የድሮን ጥቃት ፈጽማ ከ4 በላይ ወገኖቻችን መገደላቸውም የቅርብ ጊዜ ትውስታ ነው። ሰሞኑን የጅቡቲ መንግስት ህገወጥ የኢትዮጵያም ስደተኞች ሀገሬን ለቃችሁ ውጡ ስለማለቷም መሰማቱ አይዘነጋም። አብይ አህመድ የጦር መሳሪያ ከቱርክ ከአረብ ኤምሬት ሸምተው የሚያመጡት የኢትዮጵያን ወጣቶች ለመደምሰስ እንጂ የኢትዮጵያን ዳር ድንበር ለመጠበቅ አይደለም ሲሉም የፖለቲካ ተንታኞች ይናገራሉ። የኦሮሚያ ክልል የሽመልስ አብዲሳ ማስተዳደር ከመከላከያ ሰራዊት የጦር መሳሪያ መሸመታቸውን ከውስጥ ያገኘነው መረጃም ያመላክታል። ኦሮሚያ እየታጠቀ ነው። አብይ አህመድ ለቱርክ ከባድ ቃል ገብቶላቸው ነበር። አሁን ቃሉ ተፈጻሚ እየሆነ ነው። ነገሩ እንዲህ ነው። ከወራት በፊት አብይ አህመድ እንኳን ደስ አላችሁ ፈጣሪ ይመስገን ሌላ ምን ይባላል ብለው ወደብ አግኝተናል በማለት ደጋፊዎቻቸውን ጮቤም አስረግጠው ነበር። የሶማሊያን ሉዓላዊነት ጥሰው ከሶማሌላንድ ጋር የወደብ ስምምነት በአዲስ አበባ ተፈራርመው ዓለም አብይ አህመድን አወገዘ። ጎረቤት ሀገራትም ኢትዮጵያን አወገዙ። አብይ ተደናገጡ። ቱርክ የሶማሊያ መሪዎችንና የኢትዮጵያ መሪዎችንም በአንካራ ጋበዘቻቸው። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን በቤተ መንግስታቸው አብይ አህመድንና የሶማሊያውን ፕሬዝዳንት ሐሰን ሼክን ጋብዘው አሁኑኑ ተስማሙ፣ ሳትስማሙ ከዚህ እንዳትወጡ ተባሉ። አብይ ወደብ የምትለውን ተው፣ የሶማሌ ሉዓላዊነትን አክብርም ተባለ። አብይ አህመድም መሳሪያ ፈልጋለሁ፣ ድሮን ተተኳሽ የምትሰጡኝ ከሆነ
ከሆነ ፊርማውን እፈርማለሁ ሲሉም ተናገሩ። ኤርዶጋንም ችግር የለም ፊርማውን አኑር እንጂም የጠየከው ይሰጣል በማለት ከጠቅላይ ሚኒስትሩ ጋር እንደተስማሙም ነው የሚነገረው። አብይ ከዚህ በኋላ ፊርማውን አኑሯል። አሁን ላይ ቦሌ ኤርፖርት ላይ የሚታዩት ወታደራዊ አውሮፕላኖች የምታያቸው ሚስጥሩም ይሄው ነው። የሚገርመው ደግሞ ብልጽግናዎች ሌላውን ባንዳ እያሉ የሚሳደቡት ነገር ነው። የአብይን ልምዬ ልሃል ይሄ ነው። የብልጽግና ደጋፊዎች ሆይ ካይሮ ቤተ መንግስት ቆመው ወላሂ የግብፅን ጥቅም አልጎዳም ያሉት የራሳችሁ መሪ አብይ አህመድ ናቸው። ከዚህ በኋላ በ2015 ዓ.ም ይጠናቀቃል የተባለው ህዳሴ ግድብ እስካሁንም አላለቀም። 2017 ዓ.ም ሪቫን እንቆርጣለን ሙሉ በሙሉም ይጠናቀቃል በማለት አብይ አህመድ ተናግረውም ነበር። ባለፈው እንደሰማችሁት ግን ግድቡ ከዚህ በኋላ ራሱ ለመጠናቀቅ ሌላ ተጨማሪ 80 ቢሊዮን ብር ያስፈልገዋልም ተብሏል። አሁን ታዲያ ባንዳው ማን ነው? እዚሁ አዲስ አበባ ላይ ስንቆይ በአዲስ አበባ የተፈራው ጊዜም እየቀረበ የመጣ ይመስላል። የአሜሪካ ኤምባሲ በአዲስ አበባ ኢትዮጵያም አዲስ አበባ የስጋት ቀጠና እንደሆነች በመልእክቱም አረጋግጧል። የአሜሪካ መንግስት የተረዳው አዲስና ከበድ ያለ ነገርም እየመጣ እንደሆነ ለመጠቆም ፈልጓል። የዩናይትድ ስቴትስ ኤምባሲ በአዲስ አበባ ለአሜሪካ ዜጎች የሚከተለውን መልእክትም አስተላልፏል። እንደሚከተለውም አነበዋለሁ። የአሜሪካ ኤምባሲ የአሜሪካ ዜጎች ለራሳቸውና ለቤተሰቦቻቸው የግል ደህንነት ሁልጊዜም ትኩረት እንዲሰጡም ያሳስባል። ወንጀል በማንኛውም ቦታና በማንኛውም ጊዜ ሊከሰት ስለሚችል ንቁ መሆን ተጋላጭነትን ለመቀነስ ቁልፍ ነው። ሰልፎች፣ ስብሰባዎችና ሌሎች ብዙ ህዝብ የሚሰበሰብባቸው ቦታዎችን ካሁኑም ያስወግዱ፣ እነዚህ አካባቢዎች ላይም አይገኙ ይላል መግለጫው። በእንደዚህ አይነት ስብሰባዎች በመላው ከተማ የትራፊክ መጨናነቅና የፖሊስ ፍተሻ ኬላዎች ላይ በድንገት ሁከት ሊከሰት ይችላል ሲልም የአሜሪካ መንግስት አስጠንቅቋል። በሰልፎች ወይንም የትራፊክ ጉዳዮች በፖሊስ ስቴሽን አካባቢ ላይም ሁከቶች በድንገት ሊከሰቱ ስለሚችሉ ሁሉም ሰው ንቁ ሆኖ እንዲጠብቅ እናበረታታለን የሚል መልእክትም አስተላልፈዋል። እንደ አሜሪካ ኤምባሲ ያሉ ትልልቅ ድርጅቶችና ትልልቅ የመረጃ ቋቶች አዲስ ነገር ሳይኖር ወይ ደግሞ የደረሳቸው ከባድ መረጃ ሳይኖር እንደዚህ አይነት መግለጫም አያወጡም። ከዚህም ጋር በተያያዘ በበርካታ ኢትዮጵያውያን ዘንድ በአዲስ አበባ ምን ይፈጠር ይሆን በሚል ከፍተኛ ስጋትም ተፈጥሯል። አሁን በቀጥታ ወደ ጦር ግንባር መረጃዎች ከማለፌ በፊት አራት አጠር ያሉ መረጃዎችን ወደ እናንተ ላድርስ። በቅድሚያ በትላንትናው ዕለት ፍርድ ቤት ቀርበው የነበሩት አቶ ታዬ ደንደአ ለምስክርነት የጠሯቸው ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤም ፍርድ ቤት ሳይገኙ ቀርተዋል። የፍርድ ቤቱ ፖስተኛ መጥሪያውን ይዞ ሲሄድ ጥበቃዎች መጥሪያ መሆኑን ካረጋገጡ በኋላ ወደ ጽሕፈት ቤታቸው እንዳይገባ ተደርጎ መመለሱ የታወቀ ሲሆን የአቶ ታዬ ደንደአ ጠበቃ ተራ ፖስተኛም አድርጋችሁ ለምን ተመለሰ ትላላችሁ? የፍርድ ቤት መጥሪያ መሆኑን ሲያውቁ ከበር እንዲመለስ የተደረገው የፍርድ ቤቱን በመናቅ ነው በማለት በቀጣይ ማንኛውም ዜጋም አልቀርብም ሲል ተገዶ እንደሚመጣው ሁሉም ጠቅላይ ሚኒስትሩና ከንቲባዋ ተገደው እንዲመጡ ለፌዴራል ፖሊስ ትዕዛዝ ይጻፍልን ሲሉም ጠይቀዋል። በሌላ በኩል በአማራ ክልል የሚገኘው የዋድላ የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች ጊዜው ያለፈበት ማደንዘዣም እንዲጠቀሙ በደብዳቤ ማሳወቁን ሰምተናል። ቬኮሮኒየም የተባለውን ይህ ማደንዘዣው ጊዜው ያለፈበት መሆኑን የሚጠቅሰው ደብዳቤው ይህ እንደ ሀገር ተመሳሳይ ስለሆነ እናቶች ሪፈር ቢባሉም ከእንግልት ውጪ የሚያገኙት ነገር ስለሌለ ባለው መድኃኒት እንድትጠቀሙም እናሳስባለን ይላል ደብዳቤው። በሌላ በኩል በኦሮሚያ ክልል አዳማ ከተማ ከትላንት ምሽት 11 ሰዓት ገደማ ጀምሮ ወጣቶች በከፍተኛ ሁኔታ እየታፈሱ መሆኑን በከተማዋ የሚገኙ የሚዲያችን ተከታታዮች እየጠቆሙም ይገኛሉ። ለመከላከያ ሰራዊት አባልነት በሚል እየተካሄደ ባለው በዚህ አፈሳ መካከል ገንዘብ መክፈል የቻሉም እስከ 70 ሺህ ብር እየከፈሉ እየተለቀቁ መሆኑም ታውቋል። መክፈል ያልቻሉም በአብዛኛው በከተማ ውስጥ በሚገኙ መጋዘኖችም ተይዘው እንደሚገኙ ነው ያረጋገጥ ነው። በሌላ በኩል በመተከል ዞን ድባጤ ወረዳ
የመንግስት የጸጥታ ኃይሎች በሰርገኞች ላይ በከፈቱት ተኩስ 11 ሰው ተገድሎም ቀበሌው ሙሉ በሙሉ በእሳት መቃጠሉን ምንጮች ከስፍራው ለሚዲያችን ተናግረዋል። ሰርገኞቹ ላይ ተኩስ የከፈቱት የመንግስት ኃይሎች እኛ እየሞትን እናንተ ሰርግ ላይ ናችሁ በማለት እንደሆነም የታወቀ ሲሆን ይህ ግድያ ከመፈጸሙ በፊት በመንግስት ኃይሎችና በኦሮሚያ ነጻነት ሰራዊት መካከል ጊጾ ቀበሌም አዶ አባጠፊ የሚባል ሰፈር ላይ ከፍተኛ የተኩስ ልውውጥ ተካሂዶ ከሁለቱም ወገን በርካታ ሰው ከተገደለ በኋላ መሆኑን ለማረጋገጥ ችለናል። ይህ በእንዲህ እንዳለም የመንግስት ወታደሮች በአንድ የህዝብ ማመላለሻ ተሽከርካሪ ላይ በከፈቱት የተኩስ ርምታ ዶክተር ገብረ ሚካኤል የተባለ አንድ የህክምና ባለሙያን ጨምሮ 10 የሚደርሱ ንጹሃን መገደላቸው ተሰማ። ጥቃቱ የተፈጸመው ከትላንት ወዲያ ሲሆን ህይወታቸው ካለፉት ንጹሃን በተጨማሪም ከባድ ጉዳት ደርሶባቸው በሞትና በህይወት መካከል የሚገኙ ሰዎች ስለመኖራቸውም ተነግረዋል። በሸዋ ጠቅላይ ግዛት መርሃቤቴ አውራጃም ከዓለም ከተማ በቅርብ ርቀት ማጋስ ቀበሌም ልዩ ስሙ መሳለሚያ በተባለም አካባቢም ከትላንት ወዲያ የመንግስት ወታደሮች በአንድ የህዝብ ማመላለሻ ሚኒባስ ላይ በከፈቱት ድንገተኛም የተኩስ ርምታ ዶክተር ገብረ ሚካኤል ወልደ ሚካኤል የተባለ አንድ ወጣት የህክምና ባለሙያን ጨምሮ 10 የሚደርሱ ንጹሃን ወገኖች ሲገደሉ በርካቶች ደግሞ መቁሰላቸውን ነው ሚዲያችን ያረጋገጠው። ወታደሮቹ መንገደኞቹን ከዓለም ከተማ አሳፍረው ሲጓዝ በነበረ ሚኒባስ ላይ የተኩስ ርምታ የከፈቱት ጠዋት 2 ሰዓት ገደማ ላይ ነው ተብሏል። የመንግስት ወታደሮች በፈጸሙት ጥቃት ህይወታቸው ካለፈ ንጹሃን መካከል አንዱ የሆነው ዶክተር ገብረ ሚካኤል ወልደ ሚካኤል በዓለም ከተማ የእናት ሆስፒታል ከፍተኛ የህክምና ባለሙያም እንደነበር ጣቢያችን ለማረጋገጥ ችሏል። በተጨማሪም አንድ የ1 ዓመት ህፃን በጥቃቱ መገደሉን የጠቀሱት የሚዲያችን ምንጮች በአጠቃላይ የሟቾች ቁጥር 10 ይደርሳል ሲሉም ተናግረዋል። ከተጎዱት መካከልም አንድ የ2 ዓመት ህፃንና ሌሎች 3 ሰዎች የደረሰባቸው ጉዳት ከባድ በመሆኑ ከእናት ሆስፒታል ሪፈር ተጽፎላቸው ወደ ደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል መወሰዳቸውም ተረጋግጧል። አሁን በቀጥታ ወደ ጦር ግንባር መረጃዎች ያልፋሉ። ሻለቃ አዛዡን ጨምሮ ከ50 በላይ ወታደሮች ተገደሉ። በታች አርማጭሆና በማዕከላዊ አርማጭሆ በተደረገ ከፍተኛ ውጊያ አንድ ሻለቃ አዛዥን ጨምሮ ከ50 በላይ የአገዛዙ ወታደሮች መደምሰሳቸው ተሰማ። በማዕከላዊ ጎንደር ዞን በታች አርማጭሆና በማዕከላዊ አርማጭሆ ወረዳ ማለትም ከደላሳ እስከ ደረቅ አምቦ እንዲሁም ከዶጋው ከማሰሮ ደንብ እስከ ጋብላ በተደረገ ውጊያ የሻለቃ ማዕረግ ያላቸው አንድ ወታደራዊ አዛዥን ጨምሮ ከ50 በላይ የአገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸውን የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት መምሪያም አሳውቋል። በዚህ ውጊያ ሙትና ቁስለኛ ከተደረጉ ጸረ አማራ ኃይሎች በተጨማሪም በቁጥር 32 የነፍስ ወከፍ ክላሽንኮቭ መሳሪያና አንድ ሳጥን ሙሉ የዲሽቃ ጥይት እንዲሁም 20 ወታደሮች መማረካቸውን የህዝብ ግንኙነቱም አሳውቋል። በዚህ ግንባር በብልጽግና ላይ ብርቱ የሆነም የጸረ ማጥቃት እርምጃን በመውሰድ ድል የተቀናጁት በአማራ ፋኖ አንድነት በጎንደር የአርበኞች ክፍለ ጦር ፋኖች መሆናቸውም ነው የተሰማው። በተመሳሳይ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተኮር በአንድ አቤት ወረዳ ወለሽ ከተማን ከብልጽግና ሰራዊት በማጽዳት በቁጥጥራቸው ስር ማስገባታቸውም ተነግሯል። ይህ በእንዲህ እንዳለ የብልጽግና ተከፋይ ኃይል በሸዋ ደራ እርምጃ ተወስዶበታል። አማራ ፋኖ በሸዋ ደራ የበፈቃዱ በላይ ክፍለ ጦር አሳምነው ጽጌ ብርጌድ በብልጽግና ሰራዊት ላይ በብርሃኑ ጁላ ተላላኪ ቡድን ላይ እርምጃ መውሰዱን አሳውቋል። በቱቲ ግንባር በተካሄደው የደፈጣ ጥቃት በጥምር በተሽከርካሪ ሲጓዝ የነበረው የብልጽግና ቡድን አባላትን መደምሰሱን የአማራ ፋኖ በሸዋ ደራ የበፈቃዱ በላይ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ መምህር ጌታቸው አበበ ለኤቢሲ ተናግረዋል። በደረሰበት ኪሳራ የተበሳጨው የብልጽግና ጦር ንጹሃን ላይ እርምጃ መውሰዱን ፋኖው አክሎ ገልጸዋል። በመጨረሻ የአገዛዙ ኃይል መክዳቱን ቀጥሏል። ዛሬም የአገዛዙ ወንበርን አንጠብቅም፣ ህዝባችን ላይ አንተኩስም ያሉ የአድማ ብተና አባላት ከተገፋው የአማራ ህዝብ ጎን ለመሰለፍ እንደ ጉንዳን የያዙትን ይዘው ፋኖን መቀላቀል እንደቀጠሉ ሲሆን የተቀላቀሉትም አንጋፋውንና የበርካታ ጀብዱ ባለቤት የሆነችውን ጎንደር የበጋሻው ክፍለ ጦርን ነው። ሻለቃ ስማው ታደገንን ጨምሮ ከ10 በላይ የአድማ ብተና አባላት አገዛዙን በመክዳት
የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። የአድማ ብተና አባላቱ ከነሙሉ ትጥቃቸው ማለትም 10 ክላሽንኮቭ፣ 18 ቦምቦች፣ 23 ካዝናዎችን ከበርካታ የክላሽ ተተኳሾች ጋር በመያዝ ተመድበው ከነበሩበት ቦታ በመነሳት ወደ ግዙፉና ታሪካዊው የጎንደር የበጋሻው ክፍለ ጦር ናውሰናይ አንዳርጌ ብርጌድ በመምጣት የተቀላቀሉ ሲሆን አባላቱ በብርጌዱ መሪም አርበኛ ዋና እንዲሁም በሌሎች የብርጌዱ አመራሮች እንኳን ደህና መጣችሁ አቀባበልም ተደርጎላቸዋል። ሌሎች 3 አድማ ብተናዎች ከነሙሉ ትጥቃቸው ደግሞ አጼ ፋሲለደስ ብርጌድ ነው የተቀላቀሉት። በሌላ በኩል ደግሞ 63 ሚሊሻም እጃቸውን በሰላም ለአማራ ፋኖ በጎንደር ሰጥተዋል። 38 ሚሊሻ ከአንበር፣ 25 ሚሊሻ ከሉማሜም ለፋኖ ኃይሎች ያለምንም ተኩስ ያለምንም የጥይት ድምጽ እጃቸውን ለፋኖ ሰጥተዋል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌሎች መረጃ እስከማገኛችሁ ቸር ያሰማን።